ሐዋሳ ስንመጣ በደንብ የምታዩት ነገር ሐዋሳ ስንመጣ በእናትህ እዚህ ጋር ወራጅ ያዝልኝ በእናትህ ቂጣይቼ ነው አቻ ዛሬ ከኢትዮጵያ ቆንጆና ጽዱ ወደኖቿ ከተማ ከአዲስ አበባ 275 ኪሎ ሜትር ርቀት ላይ የምትገኝ ከተማ ሰላማዊና ፍቅር ህዝብ ያለባት ሐዋሳ ላይ ነው የምንገኘው። ቤተሰብ ዛሬ ሲዳማ በተጨማሪ ይህ ከጀርባ የምትመለከቱት አደባባይ ወይም ሐውልት ብቻ አይደለም። ይህ የሲዳማ ህዝብ ማንነት አንድነት የተቀመጠበት ሱሙዳ አደባባይ ይባላል። ይህ አደባባይ የሲዳማ ህዝብን ባህላዊ አንድነትን እና ፍቼ ጨምበላላን ለመወከል የተሰራ አደባባይ ነው። ሱሙዳ ይባላል ስሙ። የምትመለከቱት በጣም ግዙፍና በአይነቱም ለየት ያለ ላይ ስታዩት ስዕሎቹን ካያችኋቸው እንደ ገዳ ሲስተም አይነት የሲዳማ ህዝብና የኦሮሞ ህዝብ አይነት የፍርድ አሰጣጥ ይሰጣል። የገዳ ሲስተም ማለት ፍትህ የሚሰጥበት የተበደለ ሰው ፍትህ የሚያገኝበት ካስኩም ፍርድ ተጓድሏል የሚል ሰው ፍርዱ በትክክል የሚሰጥበት የገዳ አይነት ሲስተም ያለበት ባህል ነው። የሲዳማ ህዝብም የሚጠቀመው እንደ ገዳ አይነት ሲስተም ነው። የሚገርም ሐውልት ነው ያለው። በማታ ደግሞ እንግዲህ በመታዩት አይነት ቫይብ አለው። በጣም ትልቅዬ በጣም ደስ የሚገርም ባህል ያለበት ነው። እንዲህ ሐዋሳ ላይ ደግሞ አይታችሁ የማታውቋቸው ባህሎች አሉ። ዛሬ ሐዋሳ ላይ እንደመገኘታችን ወደ ሐይቅ እንሄዳለን፣ አሳ እንበላለን፣ ሃይሌ ሪዞርት እንሄዳለን። ያልነገርኳችሁ ማለት ከዛሬ 6 ዓመት በፊት መጥቼ ሃይሌ ሪዞርት የተነሳኋቸው ፎቶዎች አሉና እነሱ ፎቶዎች እስቲ ቦታው ካልተቀያየረ ምናምን ሄደን ቦታው ላይ ምን ደግሞ ይሆናል። በጀልባ እንሄዳለን ሐይቅ ምናምን በቃ ማታስቡት ነገር ነው እንግዲህ ያለው ፋሚሊ ቤተሰብ ሐዋሳ ላይ የሚኖርን ቆይታ ከኛ ጋር ተከታተሉ። ሰብስክራይብ ሼር እያደረጋችሁ ማለት ነው ያደረጋችሁ እናንተም ወጥሩ እኛም እንወጥራለን። ከዛ ደግሞ ኔክስት ታይም ደግሞ ሻሼ እንሄዳለን ወደ ሻሸመኔ ማለት ነው። ሺበራ ሻሼ። ስለዛም ያለውን ነገር እንግዲህ አሳያችኋለሁ ኔክስት ታይም። ይሄን ቪዲዮ ግን አይተን ነው የምንሄደው። ይሄ ቪዲዮ ቭሎጉ አሪፍ ከሆነ አስተያየታችሁን ምናምን ኮሜንት ላይ አሳውቁ። ቤባ የምትባል ፍሪክ አለች ደግሞ ማለት ነው የሻሸመኔ ልጅ ነው። ከሻሸመኔ አይ ቲንክ ሐዋሳ ድረስ 22 ኪሎ ሜትር አካባቢ ነው። በጣም ቅርብ ነውና እኔን ለማግኘት ነው እኔን ለማስጎብኘት ነው እዚህ ድረስ የሚመጣው። እሱንም እናገኘዋለን። ሃይሌ ነኝ ብሎኛል። ሃይሌ ሪዞርት እሱን አግኝተነው ያለውን ነገር የምናሳያችሁ ይሆናል። ሰብስክራይብ ሼር እያደረጋችሁ ተከታተሉን። መቻችሁ ዛፕ ማፋላፒ ዩቲዩብ ፋሚሊስ እንዴት ናችሁ? አማን ነው ወይ? እስቲ አንዴ እንደ አይሾ ስፒድ እንዴ ነው ሃይሌ ሪዞርት ማለት ነው። ዛሬ በሚገርም ሁኔታ እንግዲህ ሃይሌ ሪዞርት ተገኝተናል። እንደነገርኳችሁ ማለት ነው ከዛሬ 6 ዓመት በፊት እዚህ ሃይሌ ሪዞርት ላይ መጥቻለሁ እና የተነሳኋችሁ ፎቶዎች ምናምን አሉ አስቀምጥላችኋለሁ በኋላ። በጣም የሚገርም ሆቴል ነው። ቫይቡ ምናምን ቪው በጣም ነው ደስ የሚለው። እኔ በጣም ነው የወደድኩት ያኔ ራሱ እና አስጎብኝ ሐዋሳ መታችሁ ሃይሌ ሳገቡ በፍጹም ሄድ የለባችሁ። ሌዊ ምርጥ ቦታ ነው ተብያለሁ። ሌዊም አሪፍ ነው። ሃይሌ ደግሞ ጭራሽ ሳይረገጥበት የማይኬድ ቦታ ቢኖር ሃይሌ ነው። አሁን ሃይሌን እናሳያችኋለን። ተከታተሉ። በለጭ ዛሬ ፈታ ነው ሐዋሳ ላይ። ሲመሽ ደግሞ ማለት ነው ሐይቁ ላይ ብዙ ነገር አለ። በጀልባ ብቻ ያለውን ነገር እናሳያችኋለን። ወደ ውስጥ እየገባን ደግሞ እዚህ እንታጠብ ትንሽ ቀዝቀዝ ብንል እኮ ጥሩ ነው ነበር። ታሪክ ነው ኦኬ። በኃይለ ሥላሴ ረጅሙ የህይወት ታሪኬን በአጭሩ ላካፍላችሁ ትላለች ራሷ ማለት ነው። ራሷ ነች። ኦኬ ጀስት አሁን ይሄ ንግግር እሷ እንደምታወራው አርገ ነው ማሰብ ያለበት። ገብቶሃል? እኔ የዛሬ 87 ዓመተ ምህረት ማለትም በ1920 ዓመተ ምህረት ነው የተሰራው። ከተሰራውም ከ8 ዓመት በኋላ በኢጣሊ ወረራ ወቅት ከጣሊያን ወታደሮች ጋር ወደ ኢትዮጵያ መጣው። እነሱም አገለግል ነበር ማለትም ያን ኢትዮጵያ ሊወሯት በሚመጡ ሰዓት ነው። ኦኬ ታገለግል ነበር። እሺ yes በወረራው ሰዓት ነው ኢትዮጵያ የገባችው። በጣም ትልቅ ታሪክ አላት እኮ። ታሪኳ በጥሩ ነገር አይደለም እዚህ መጣችው። በወረራ ግን በጦርነት አስቀረናት። ተማርካ ነው ማለት ነው። ተማርካ የነኛ ዘር ማለት ይሄ ነው እና ይሄ ባጭሩ የሷ ታሪክ ነው። ይሄናውን ሰዓት ስለሌለ ሌሎች ብዙ ማይተዛለበት ካሜራ እንዲያነቡት ለነሱ ይሄንን በካሜራ እይታ ውስጥ አስገባላቸው ለዩቲዩብ ፋሚሊዎች። እናንተ ታነቡታላችሁ ቀስ ብላችሁ ሁሉንም ያለውን ነገር እኛን እንለዋለን። ከመኪናዋ ግን በጣም ያበደች ነች። ባይዘው ያኔ የመጣው ጊዜ ከዛሬ 6 ዓመት በፊት የመጣው ጊዜ ምንድነው ብዬ ነበር ነው ያኔ። በቃ እቺ መኪና
በደንብ እና እንትን መስሎኝ ነበር የሃይሊ ሪዞርት የሃይሊ አይደለ ሃይሊ የሚነዳት የሚንቀሳቀስባት መኪና መስለኝ ነበር። ግን ትልቅ ታሪክ በሙዚየም ደረጃ መቀመጥ ያለባት እውነትም እግዚአብሔርን አሁን ወደ ታች እንሄዳለን። አንተ ሃይሊ በጣም ነው የሚያምረው። ኦሬዲ ያኔም ስንወጣ ነገሩ እንደዚህ ነበር። ትልቅ ታሪክ ያላት ናይዝ መኪና እንደምታየው ይሄ ቪው ምናምን እኮ ያለ አብዛኛው ሰው ቱሪስት ደግሞ አንዱ በጣም ፈረንጆች ምናምን ይመጣሉ። ብዙ ሰው ሊዝናና የሚመጣው እዚህ ፓኬጅ ነው። ዋና መዋኘት እዚህ ጋር ዋና ገንዳዎች አሉ። ስለሚያደርግ ሰው ሰዎች ፎቶ ያነሳሉ። ነገር እንደዚህ አይነት ቦታ መጥተህ ማስታወሻ ሰጥተህ በጣም ከባድ ነው። እግዚአብሔር እንደምታየው ቪው በጣም ማራኪ ለአይን የሚስብ ለፎቶ ለቱሪስቶች መንፈስን የሚያድስ ነው። ይሄ የሀብታሞች እንትን እኮ ነው። ሀብታሞች እኛ ሀብታሞች እዚህ ነው። You're a bad idea again. Your friends all think I'm over this phase. Mine keep telling me to walk away. አንድ ነገር አሳያችሁ። just በጣም አዋፋት አሉ። በጣም ብዙ ነገሮች አሉ። በየቦታው ነው አሁን እዚህ ጋር ያገኘሁትን ተመልከቱ። ያገኘሁትን ይሄ አይ ቲንክ የዳክ ይመስለኛል። ትልቅ ነው። ከዶሮ እንቁላል የሚተናነስ አይደለም። በደንብ አሳይቶኝ እና በደንብ ከፈለጋችሁ ልታገኙ ትችላላችሁ። ኢትዮ ፋሚሊ እኔ ለእናንተ ማሉ ሌላችሁ ለታይለት አዋሳ ስመጡ በደንብ የምታዩት ነገር አሳይልኝ። ወደዛ ዙም አድርጋ አሳይልኝ። አዋሳ ስመጡ ምን ይመስላል? አለለታይ ነው የሚባል አዋሳ ስመጡ ጨብጠኝ እግዚአብሔር ያክል አዋሳ ስመጡ ለዓይናችሁ ደስታ እንዳነፍኩ በደንብ እዩ፣ ተዝናኑ። ይሄ ደግሞ በጣም እነዚህ አራት እግር ባጃጆቹ በዝተዋል። በጣም ነው የበዙት። በጣም ምቹት አላቸው። ርካሽ ናቸው። ኦኬ አይሳቸው። በእናትህ እዚህ ጋር ወራጅ ያዝልኝ። በእናትህ ቂጣይቼ ነው ጌታዬ ሆይ አታረጋጋው ያስብላል። ሐዋሳ እኮ ቂጥ እኮ ቶቶ እናት የኋላ ታሪክ ወደ ፍቅር ሐይቅ ጋይስ ታሪክ ሐዋሳ ነው የቀረው። ሐዋሳ በጣም ሐይቅ የውሃ ሀገር መሆኗን የምታዩት እዩ በእናታችሁ እንዴት እንደሚልቀው አስፋልቱ ይታጠባል። በነገራችን ቪውና ሲያምር ሰንሴት ጋይስ አልገባል። አሳይኝ በእናትህ እንዴት እግዚአብሔርን ሐዋሳ በጣም ነው የለማችሁ። ወደ ፍቅር ሐይቅ አይደለ? የፍቅር ሐይቅ ነው ያለነው። ፍቅር ሐይቅ ደርሰናል። ፍቅር ሐይቅ ደግሞ እንደምታዩት ግርግሩ ምናምን በጣም ደስ የሚለው ቦታዎቹ ምናምን በደንብ እናሳያችኋለን። ሐይቅ እያየን ሐይቅ ዳር ቁጭ ብለን አሳ እንበላለን፣ በጀልባ እንሄዳለን፣ ብዙ ነገሮች እናሳያችኋለን። አብራችሁን ይመቻችሁ። ታየና ለማዳ ናቸው። እግዚአብሔር እኔ እጅ ላይ መቀመጥ ይችላል። ያያና ያያችሁ ነው። እዚህ ስመጡ እርገዝ ብቻ በስመ አብ ኢትዮ ፋሚሊ እንዳያችሁት ነው። እዚህ ስመጡ እርግብ በነገራችን ላይ ከእርግብ ጋር ብዙ አመት የኖርኩ ሰው ነው። እስቲ እርግብ አረባ ነበረ። ለዛ ነው እንደዚህ የሚከተሉ። አንተ ይረማል ውሰድልኛው። ኧረ ይጅልኝ። ስሙ ተስፋው ይባላሉ። እንግዲህ እዚህ ምንድነው ስራው? እርግቦቹ እርግብ ታረባለህ? እርግብ ያረባል። ስትመጡ ስምም ማን ያልከው? ተስፋውን ጋር እዚህ ጋር ከእርግብ ጋር አሪፍ ፎቶ ትነሳላችሁ፣ ጸዳ ትላላችሁ። የምታስተላልፈው ማለት ስለ ሐዋሳ ምን ነገር ነው? ኑ ሐዋሳ ከሌላ ሀገር መጣችሁ ኑ። ደህና ነገር አለ እዚህ።
I'ma pull up to the club with tequila in my cup. Pour it till I've had enough. Feel the empty in my heart. I'ma pull up to the club with tequila in my cup. Pour it till I've had enough. Feel the empty in my heart. እዚህ ጋር ነው ወይስ ወደዛ እንሄዳለን ነው? አንተ ነገር ለፊት ና ስማኝ፣ ይሄ ነገር ግን አይጥለንማ። ትወርቃለህ፣ አይዞህ። እሺ እንወጣለን ብንገባ። ወይኔ ያንሳ ይቀርበኝ ሲጀመር ያው አሁን ያለነው ጀልባ ነው እንግዲህ ያለነው ዞረን እዚህ ደርሰናል። ኧረ ይሄ ነገር ግን እንትን አይነት ማለት አንተ በደንብ እያሳየህልኝ የሐዋሳ ቆነጃጅቶችን በደንብ እያሳየህልኝ እየጨፈረ ሲያምር አንተ እግዚአብሔርን ያበዳ እንዴ ጌታዬ ሆይ እንትን የሚለው ረዳት መልሴን አትሰጠኝም የሚለው እነሱ ሊቀልዱታል እኛ ሲቀልድ በል ረዳት መልሴን አትሰጠኝ ከቀልቤ ነው I'ma pull up to the club with tequila